ያየንበት ምሽት ነበርና እንመልከተው ይሄንን ጉዳይ ጨዋታው ምን ይመስል ነበር የሚለው እናንሳ። ልክ ነው ምሳ ከጨዋታው በኋላ አንድ ኮንቨርሴሽን እየሰማሁ ነበረ በጋዜጣዊ መግለጫ ላይ ሚኬል አርቴታ ለወትሮ ቡድኑ ካሸነፈ በኋላ በጣም ደስተኛ ሆኖ ፈገግ ብሎ ምናምን የፍላሽ ኢንተርቪዎችም የድህረ ጨዋታ ጋዜጣዊ መግለጫዎችም ላይ ስሜቱን ድል እንደሚቀይረው ማየት ትችላለች። ሲሸነፍ በጣም ተበሳጭቶ ነው ጋዜጣዊ መግለጫ የሚሰጠው። ለነገሩ የሚጠበቅ ነው፣ ባህሪያዊ ነው። ማንም ሰው ሲሸነፍ ፊቱ ቅጭም ይላል፣ ሲያሸንፍ በፈገግታ የተሞላ ይሆናል። ግን ትላንትና ስለ ባየር ሚኒክ ሲጠየቅ ያሸነፍነው በዚህ ሰዓት የአውሮፓን ምርጡን ቡድን ነው የሚል አስተያየት ሰጠ እና ኮምፓኒ በተራው ጋዜጣዊ መግለጫ ሲሰጥ ቀደም ብሎ ሚኬል አርቴታ ባየር ሚኒክን የአውሮፓ ምርጥ ቡድን ነው ብሎ ነበር። ተስማማለሁ። ስለ ባየር ሚኒክ ነው ጉዳዩ። ያሸነፈው አርሰናል ነው ጨዋታውን እና አርቴታ የራሱ ተጫዋቾች እንዳይዘናጉ አሁን ባሉበት በጣም አስደናቂ በሆነ የውጤት ጉዞ ውስጥም ጭምር ምንም አይነት መዘናጋት እንዳይኖር በማሰብ ይመስላል ቶሎ የቼልሲ ጨዋታ ላይ ፎከስ ማድረግ እንዳለባቸው ይናገር ነበር። ምን አይነት አስተያየት ሰጠ ኮምፓኒ? እኔም ሚኬልም እናውቃለን። ይሄንን ከፓሪስ ሳን ጀርማን ጨዋታ በኋላም ይኸው ጉዳይ ተነስቶ ነበር። ባየር ሚኒክ ፓሪስ ሳን ጀርማን አሸንፎ ነበር እንደምታውቂው ከጥቂት ሳምንታት በፊት። ማናችንም ኖቬምበር ላይ የዓለም ወይ የአውሮፓ ምርጥ ቡድን መሆን አንፈልግም ማለት የዓለም ወይ የአውሮፓ ምርጥ ቡድን መሆን የምንፈልገው ግንቦት ሲመጣ ሜይ ሲመጣ ነው። ስለዚህ ለባየርን እንዲህ አይነት ሙገሳ መሰጠቱም አላሳመነውም። ግን እላሱ በዚህ ሰዓት በዚህ አሁን ባለንበት ወቅት የዓለም ምርጥ ቡድን መባል ብዙ ነገር እንደማይናገር የቁርጡ ጊዜ መጨረሻ ከ6 ወር በኋላ እንደሚመጣ ተናግሯል። ያኔ ምንድነው እንግሊዞቹ እንደሚሉት ድልድዩ ወንዙ ጋር ስንደርስ ድልድዩን እንሻገራለን እንደሚሉት ያኔ አርሰናል እዛ ኮንቨርሴሽን ውስጥ ይኖራል አይኖርም ጊዜ ይነግረናል፣ እድሜ ይስጠን። ለአሁኑ ግን አሁን በዚህ ሰዓት ግን በአውሮፓ ከአርሰናል የተሻለ ቡድን የለም። ትላንትና ሌላ ኮንፈርሜሽን፣ ትላንትና ያንን ያሳየው። አሁን እንዳልኩት አርቴታም ቢሆን አሁን እኮ የዓለም ምርጥ ቡድን ናችሁ እናንተ የአውሮፓ ምርጥ ቡድን ናችሁ እና ፕሪሚየር ሊጉን የምታሸንፉ ይመስላል። በቻምፒየንስ ሊግም አሁን ባለው ሁኔታ ከእናንተ የሚሻል ቡድን የለም። አንዳንድ ሰዎች ደግሞ ምንም ያህል አንኮንፈርተብል ቢሆን ከአርሰናልን ከትሬብል የሚከለክል ምን አለ? ፖቴንሻሉ አለው ይሄ ቡድን በሁሉም ሲሊንደር እየተኮሰ ያለ ነው። ገና ሰሞኑን የሚመለሱ ደግሞ ተጫዋቾች አሉ። ትናንትና ማርቲን ኦዴጋርድ ተመልሷል። ካይ ሃቨርትዝ ቅርብ ነው። ቪክቶር ዮኬሬስ ቅርብ ነው። ለትላንትናው ጨዋታ ጭምር ሊካተቱ ይችሉ ነበር። የሞት ሽረት ጨዋታ ቢሆን ኖሮ ማድዌኬ ተመልሶ ትላንትና ጎል አስቆጥሯል። የበቀደም የቶተናም ጨዋታ ላይ ተቀይሮ ገብቷል። እነዚህ አንዳንዶቹ ያልነበሩ፣ አንዳንዶቹ ከቤንች የተነሱ ናቸው። ካላፊዮሪን ማርቲኔሊን ከተጠባባቂ ወንበር ላይ አስነስቶን የተጠቀመው። ኢንካፒዬ ቤንች ነበር፣ ሞስኬራ ስለሆነ የተጫወተው። ዋይት ከቤንችን የተነሳው እና ምን ከትሬብልስ ምን የሚከለክለዋል? ፖቴንሻሊ የምናወራ ከሆነ እና ደግሞ በዓለም ላይ በዚህ ሰዓት በኮቺንግ የአርሰናልን ያህል በጥንቃቄ ኮች የሚደረግ ቡድን አለ ለማለት ያስቸግረኛል። በየጨዋታው በዚህ ውድድር ዘመን በ19ኙም ጨዋታዎች የታየው የአርሰናል ወጥ ፐርፎርማንስና ውጤት የሚናገረው ነገር ትልልቅ ግምቶች እንዲሰጡ የሚያደርግ ነው። ግን አርቴታም ያውቀዋል ይሄን። አርቴታም የአውሮፓ ምርጥ ቡድን ከሆነ አርሰናል በግንቦት ምርጡ ቡድን እንዲሆን እንደሚፈልግ አውቃለሁ። ለአሁኑ ግን ሊሰጣቸው የሚገባው እነሱ እንደሚሉት ለነሱ አበባቸውን መስጠት አለብሽ፣ ፍላወራቸውን መስጠት አለብሽ። በጣም አስደናቂ ቡድን ነው። እንግዲህ አንድ ነገር ልናገር። እንግዲህ ባየር ሚኒክ ወደ ትላንትናው ጨዋታ ሲመጣ ምንም ጨዋታ ለመሸነፉ አንድ ነገር ነው። ግን 61 ጎል ነበር ያስቆጠረው። በአምስቱ ግዙፍ የአውሮፓ ሊጎች የባየርንን ያህል በርካታ ጎሎች በዚህ ውድድር ዘመን በሁሉም ውድድሮች ያስቆጠረ ቡድን አልነበረም። ትላንትናም የባየር ሚኒክን ኦፌንሲቭ ችሎታ፣ ጎል የማስቆጠር የማጥቃት አቅም ስንናገር ነበር። ትላንትና 0.68 ኤክስጂ ነው አርሰናል ላይ ያስመዘገበው ባየርን። ግን ከዚህ የሚበልጥ አብዘርድ የሆነ ስታት ደግሞ ልንገርሽ። አርሰናል 19 ጨዋታ አድርጓል። ትላንትና የተመዘገበበት ኤክስጂ 3ኛው ከፍተኛ ነው። ያስቀመጡትን የስታንዳርድ መጠን ነው የሚያሳይ። 0.68 አርሰናል በ19 ጨዋታዎች የተመዘገበበት ከፍተኛው 3ኛ የኤክስጂ መጠን እና ይሄ ያስደንቃል በጣም። እንዲህ አይነት ቡድን ነው። ስለዚህ ምንም ጥያቄ የለውም አይናችን የሚነግረን ነገር አለ።
ስታቲስቲካል ሞዴሎችን ታይ አንዳንድ ሰዎች እንደሚሉት የኤሎ ሬቲንግ ይባላል። እያንዳንዱን ጨዋታ በእያንዳንዱ ጨዋታ የታየ ፐርፎርማንስን ከግምት በማስገባት የአውሮፓ ምርጥ ቡድኖች በቅደም ተከተል ይቀመጣሉ። በሁሉም ሊጎች አሉ። አርሰናል በኤሎ ሬቲንግ መሪ ነው። ከዚያ ደግሞ እነዚህ ቡክ ሜከርስ የሚሏቸው አሉ፣ አወራራጅ ድርጅቶች የሚባሉ ዘንድሮ ፕሪሚየር ሊግ ማን ያሸንፋል፣ ቻምፒየንስ ሊግ ማን ያሸንፋል፣ ሌሎቹ ዋንጫዎችን ማን ያሸንፋል በሚል ሰዎች እንዲወራረዱባቸው ያደርጋሉ። በእነዚህም በፕሪሚየር ሊግም በቻምፒየንስ ሊግም ያሸንፋል በሚል ቅድሚያ ግምት የተሰጠው አርሰናል ነው። በብዙ ስታቲስቲካል ሞዴሎችም አርሰናል የአውሮፓ ምርጥ ቡድን ነው። ትላንትና በቻምፒየንስ ሊግ ለመጀመሪያ ጊዜ ጎል የተቆጠረበት። ከወራት በኋላ እንደዛ ይሆናል ወይ? ወራቱ ይነግሩናል። ምክንያቱም የማይተነበዩ ብዙ ነገሮች አሉ። ትላንትና ለዚህ ነው ከጨዋታው በፊት ፓሪስ ሰን ዠርማ አምና በዚህ ሰዓት የአውሮፓ ምርጥ ቡድን አልነበረም። በግንቦት ግን የአውሮፓ ቻምፒየንስ ሊግ አሸናፊ ነበር፣ የትሬብል አሸናፊ ነበር። ያንን ሜንቴን ካደረገ አርሰናል አላውቅም፣ ግን ሜንቴን አያደርግም ለማለትም ምንም ምክንያት የለም። ሴሚፋይናሊስት ነበር አምናም። በተለያየ መንገድ መጫወት የሚችል እንደሆነ ትላንትና በድጋሚ አሳይቷል። 3 ጎሎች አስቆጥሯል። 3ቱም የተለያዩ ጎሎች ናቸው። አንደኛው ባየርን ከጨዋታው በፊት ሲሳቀቅበት የነበረው የቆመ ኳስ ጉዳይ ነው። የዩሬን ቲምበር ጎል ከቆመ ኳስ የተቆጠረ ነው። አርሰናል ከትላንትናው በፊት የነበሩትን ያለፉትን 10 ጎሎች ያስቆጠረው ከክፍት ጨዋታ ነበር። ጥሩ ማጥቃት አለብሽ የቆመ ኳስ ለማግኘት ብዙ ጊዜ ላለው የማዕዘን ምት ለማግኘት ወይም የማዕዘን ቅጣት ምቶች ለማግኘት ማጥቃት አለብሽ። የማጥቃት ውጤት ነው እሱ። ቢሆንም ብዙ ትችት ነበር። ትችት ልበለው ወይ አላቅም፣ ግን አርሰናል በቆመ ኳስ ጥገኛ ነው የሚለው ጉዳይ አንዳንዴ ወደ ስላቅም ይሄድ ነበር። ከትላንትና ከቲምበር በፊት የነበሩት 10 የአርሰናል ጎሎች ግን በክፍት ጨዋታ የተቆጠሩ ጎሎች ናቸው። ከዛ ወደ ጥንካሬው ተመለሰ። አሁን የማዕዘን ምት ታገኛለሽ። የማዕዘን ምት ማስቆጠርን ወደ አርት ፎርም የማሸጋገር ጉዳይ ነው። አሁን አርሰናል ወደ አርት ፎርም ነው ያሸጋገረው የማዕዘን ምት። ስለዚህ የማዕዘን ምት ታገኛለሽ። የማዕዘን ምት የማስቆጠር አቅምን ፐርፌክት ማድረግ ችሎታ ነው፣ ለእያንዳንዱ የጨዋታ ቫሪያብል መዘጋጀት ማለት ነው። ስለዚህ በማዕዘን ምት ጎል አስቆጥሯል። የባየርን ድክመት ነው ደግሞ በዚህ ውድድር ዘመን ግማሽ የሚሆነው ባየርን ከተቆጠሩበት ጎሎች 50% የሚሆኑት ጎሎች ከማዕዘን ምት የተቆጠሩ ናቸው፣ ወይ ከቆሙ ኳሶች የተቆጠሩ። ያለፉት 4 ጎሎች ብትወስጂ ፍራይቡርግ በኡኒዮን በርሊን 2 ጎሎች ይቆጠሩበት፣ 4ቱም ጎሎች ከቆሙ ኳሶች የተቆጠሩ ናቸው። 3ቱ ከማዕዘን ምት የተቆጠሩ ናቸው። ብዙ ሪሰርች አድርገውባቸዋል። ኮምፓኒ ከጨዋታው በፊት ጋዜጣዊ መግለጫው ላይ ባየርን ለሰዓታት የአርሰናል የቆመ ኳስ ለማቆም እንደተዘጋጀ ተናግሮ ነው። እንዲያው አንድ ነገር ልንገራችሁ፣ አርሰናል ከሚቆጠሩበት ጎሎች 50% የሚሆኑት ደግሞ ከቆሙ ኳሶች የሚቆጠሩ ናቸው አለና እነሱ ብቻ አይጎዱንም፣ እኛም እንዘጋጃለን ለአታኪንግ ሴት ፒስስ አለ። ባየርን አላስቆጠረም በቆመ ኳስ፣ ግን አርሰናል የቆመ ኳስ ጎል አስቆጥሯል። ስለዚህ አንደኛው ጎል ብዙ ጊዜ የሚነሳ የአርሰናል ጥንካሬ ነው። ሁለተኛው ጎል የፕሬሲንግ ውጤት ነው። ከባየር ሚኒክ አጋማሽ ከዳዮ ኡፓሜካኖ የተሳሳተ ፓስ የመጣ የፕሬሲንግ ካውንተር ፕሬሲንግ ጎል ነው። ራይስ ነው ኢንተርሴፕት ያደረገው። እንደ አንድ ሰው ማይጫወት ነው። ልክ እንደ እንጎሎ ካንቴ አይነት የሁለት ሰው ኤነርጂ ያለው ተጫዋች ነው። እሱ ነው ኳሱ እንደ ኤዜ የሰጠው። ኤዜ ለሪካርዶ ካላፊዮሪ እንደገባ የመጀመሪያ ንክኪው ነው እና ሌላ ተቀይሮ ለገባውና ቦታ እንደቀየረን በቅጽበት ቡካዮ ሳካ ተቀይሮ ወጣ። እሱ በግራ በኩል ትሮሳርን ነበር የተካው። ከዛ በቀኝ በኩል መጫወት እንደጀመረ ምናልባት የጨዋታው የመጀመሪያ አክሽን ሊሆን ይችላል። የአርሰናል የመጀመሪያ ጎልን በቻምፒየንስ ሊግ ውጤቱ 1-1 እያለ ባየር ሚኒክ ላይ በማስቆጠር ጀመረ። ሶስተኛው ጎል ደንበኛ የካውንተር የምንድነው በአሜሪካ ስፖርቶች የሚባል የኳርተር ባክ ፓስ አለ። ከማንቸስተር ሲቲ ጋር ኤቤሪቺ ኤዜ ለማርቲኔሊ ተመሳሳይ ፓስ ሰጥቶት ነበር። ትላንትናም ባየርን ወደ አቻነት ለመምጣት በጣም እንግዳ የሆነ ሁሉም የባየርን ተጫዋቾች በአርሰናል የሜዳ ክፍል ነበሩ። ስለዚህ ወደ ባዶ ስፔስ ነው ኳሱን የጣለው። የማርቲኔሊ ፍጥነት አስደናቂ ነበር። ኖየር ወጥቷል ከራሱ ጎል፣ ግብ ጠባቂውን አልፎት ጎሉን አስቆጥሯል። ስለዚህ ሶስቱም የተለያየ ባህሪ ያላቸው የአርሰናል የማጥቃት ጥንካሬም በቫራይቲ ጭምር በአይነት የተለያየ እንደሆነ የሚያሳይ ነው። አሁን ጨዋታው ላላየ ሰውና የፖሴሽን ጉዳይ ትኩረት ለሚስበው ሰው ባየርን 60% ኳስ ተቆጣጥሯል ትላንትና። በጭራሽ ግን ከአርሰናል ጋር በተለይ በሁለተኛው አጋማሽ የሚመጣጠን አልነበር። በሁለተኛው አጋማሽ የአንድ ቡድን ዶሚናንስ ነው የነበረው። 60% ኳስ ይዘሽ ወይም አርሰናል 40 ወይም 39% ኳስ ይዞ ጨዋታ ዶሚኔት ማድረግ እንደሚቻል ትላንትና በሚገባ አሳይቷል። ምክንያቱም ለምሳሌ ባየርን
ማይክል ኦሊሴ ያለው፣ ሃሪ ኬን ያለው፣ ሰርጅ ግናብሪ ያለው ልጅ ቢሆንም ሌናርድ ካርልን የመሰለ ብዙ ተስፋ የሚጣልበት የጀርመኑ ሜሲ የሚባል ተጫዋች ያለው፣ ጆስዋ ኪሚህ አይነት ድንቅ ፕሌሜከር ያለው ቡድን በአርሰናል የፍጹም ቅጣት ምት ሳጥን ነው ስንት ጊዜ ኳስ ነካ? 9 ጊዜ። ሃሪ ኬን አንድም ሙከራ አላደረገም፣ አንድም ለሙከራ የሆነ ኳስ አላቀበልም። ማይክል ኦሊሴም እንደዚሁ አስቸግሮታል። በተለይ በጨዋታ የመጀመሪያ 10-15 ደቂቃ ማይልስ ሉዊስ ስኬሊን ድንቅ ተጫዋች ነው፣ ምንም ጥያቄ የለውም። ግን ጨዋታው ሲያልቅ ሃሪ ኬን ከዩሪየን ቲምበር ያነሰ ነው በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካበት መጠን እና የተጫወተው ከአውሮፓ ምርጥ ፐርፎርሚንግ ቡድን ጋር በጣም የሚያስፈራ የማጥቃት ቁጥር ይዞ ከመጣ ቡድን ጋር ነው። አንዳንድ ወሳኝ ተጫዋቾች አልነበሩትም፣ ሉዊስ ዲያዝ፣ አልፎንሶ ዴቪስ አይነት ተጫዋቾች፣ ግን በቁጥር ምናልባት አርሰናል የበለጠ ተጫዋቾች አልነበሩትም። ይገባኛል ዲያዝ በጣም ጥሩ ፐርፎርማንስ ላይ ያለ ተጫዋች እንደሆነ። ስለዚህ በጣም አስደናቂ ምሽት ነበር። አርቴታ ግን ከጨዋታው በኋላ አተኩሮ አስተያየት ይሰጥ የነበረው ገና ነው የሚል ነው። ይህንኑ ተመሳሳይ አስተያየት ነው ቪንሰንት ኮምፓኒም የሰጠው እና በጨዋታው ላይ ትላንት ከ3 በላይ ጎል አርሰናል ሊያስቆጠር ይችል ነበር። ከ3 በላይ ጎል ማስቆጠር የሚችልባቸውን በሴት ፕሌይም በኦፕን ፕሌይም በሙቪንግ ቦልም በክፍት ጨዋታ በቂ የጎል እድሎች ተጨማሪ የጎል እድሎች ፈጥሮ ነበር። ከመጎዳቱ በፊት ሊያንድሮ ትሮሳር ኤቤሪቼዜ በደንብ ኳሱን ከርል ባለማድረጉ፣ በሁለት አጋጣሚዎች ከቆሙ ኳሶች ደግሞ ሚኬል ሜሪኖ አንዱ ብሎክ ተደርጓል፣ አንዱን ለጥቂት ነው ኢላማውን ስቶ የወጣው። ካስቆጠራቸው 3 ጎሎችን በላይ ማስቆጠር የሚችልባቸውን ተጨማሪ የጎል እድሎች አርሰናል ፈጥሮ ነበር። ከዚህም ሊሰፋ ከዚህም ሊከፋ ይችል ነበር። በጣም ኢንትረስቲንግ የሚሆነው ነገር ደግሞ የበቀደም የቶተናም ጨዋታ መጨረሻ ላይ ይሄንን አስተያየት እዚሁ ስንሰጥ ነበር። ያለ መጀመሪያ ተመራጭ 3-9 ቁጥሮቹ ነው ይሄንን እያደረገ ያለው። እኔ ሚኬል ሜሪኖ እንዲያውም በጣም በተደጋጋሚ በዛ ኃላፊነት መሞከር አለበት ነው የምለው። አሁን የእሱ ቤስት ፖዚሽን ያ ቦታ ይመስላል። አርሰናል ጠለቅ ባሉ የአማካይ ስፍራዎች ላይ በጣም ብዙ አማራጮች አሉት። አንዱ ስለ ዮኬሬስ ስንናገር እናነሳ የነበረው ነገር ዮኬሬስ በሀቨት መጎዳት ምክንያት በጄሱስም አለመኖር ምክንያት እያንዳንዱን ጨዋታ እንዲጀምር አብዛኞቹንም ጨዋታዎች 90 ደቂቃ እንዲጫወት ተገዷል። በተጫወተ ጊዜ በእኔ አስተያየት በጣም ጥሩ አገልግሎት ሰጥቷል። ለዚህ ነው ባለፈው ሩኒ ከ3 የፕሪሚየር ሊግ ምርጥ ፈራሚዎች አንዱ ሲለው ብዙ ያልገረመኝ ለእኔ ታክቲካሊ ካየሹ ነገሩ ከጎል ስኮሪንግ ውጪ ጨዋታውን ዩኒቨርሳሊ የምታየው ከሆነ ለአርሰናል እየሰጠ ያለው ጥቅም በጣም አስደናቂ ነበር። ከዛ አሁን ላለፈው 5 ጨዋታ አርሰናል ዮኬሬስን አልተጠቀመም። በእያንዳንዱ ጨዋታ ግን በትንሹ 2 ጎል አስቆጥሯል። በሁለቱ ጨዋታዎች 7 ጎል ነው ያስቆጠረው። ባለፉት 2 ጨዋታዎች ብቻ 7 ጎል ነው ያስቆጠረው። የውድድር ዘመኑ በሙሉ ብዙ ጉዳቶች የነበሩበት የውድድር ዘመን መሆኑን የጋብርኤል የምናምን መጎዳት የመጀመሪያ ጉዳት አይደለም። ልክ እንደ አምናው ነው የጉዳቱ መጠን አሁን ግን አሁን አርሰናል የበለጠ የተጫዋቾችን ጉዳት መቋቋም የሚችልበት ጥልቅና ጠንካራ የቡድን ስብስብ አለው። ማርቲን ኦዴጋርድ አምና ባልነበረበት ጊዜ በነዛ 6 ሳምንታት የአርሰናል ክሬቲቪቲ በጣም ተራቅቶ ሳስቶ ስለነበር አርቴታ በ4-4-2 ሁሉ መጫወት ነበረበት። የበለጠ ዳይሬክት ማድረግ ነበረበት ቡድኑ። ሃቨርትዝና ትሮሳርን 2 አጥቂዎች ማድረግ ነበረበት። የሲስተም ለውጥ የጠየቀ ነበር የእሱ መጎዳት። አሁንም ኦዴጋርድ በጣም ወሳኝ ተጫዋች ነው። እዛ የኒውካስል ጨዋታ ላይ ለምሳሌ መጨረሻ ላይ በጣም ኢምፓክት ያደረገበት ጨዋታ እሱ ጨዋታ ነው። ኦዴጋርድ ተቀይሮ ባይገባ ኖሮ ምናልባት አርሰናል ኒውካስልን 2-1 ላያሸንፍ ይችል ነበር። አርቴታ በዚያው ዓመት በጣም የጣመኝ ድል ይለዋል ያንን ጨዋታ። በመጨረሻ ደቂቃ የተቆጠረ ጎልም ስለሆነ ሊሆን ይችላል፣ ወደ ኒውካስል ሜዳ ሄዶ መጫወት ስለሚያስቸግራቸው ሊሆን ይችላል። ኦዴጋርድ በጣም ወሳኝ መሳሪያ ነበር ተቀይሮ ገብቶ። በ2023-24 የውድድር ዘመን ከክፍት ጨዋታ የእሱን ያህል የጎል ዕድል የፈጠረ የፕሪሚየር ሊግ ተጫዋች አልነበርም፣ የአርሰናል ብቻ ሳይሆን። አሁን በዚህ የውድድር ዘመን 266 ደቂቃ ብቻ ነው የተጫወተው ይሄ ተጫዋች። በመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች በ3 የተለያዩ ጨዋታዎች ከረፍት በፊት በጉዳት ምክንያት እየተቀየረ ወጥቷል። ግን አርሰናል ምንም አልሆነም፣ በቂ አማራጮች አሉት። ከዛ ደግሞ ትናንትና ትሮሳርም ተጎዳ። በኋላ ለጥንቃቄ ስንል ነው ያስወጣ ነው አለ። የትሮሳር መጎዳት አንደኛ ከሁሉም የአርሰናል ተጫዋቾች በዚህኛው የውድድር ዘመን 10 የጎል ኮንትሪቢዩሽን አለው። የባለፈው የቶተናም ጨዋታ ላይ በእኔ አስተያየት በአርሰናል መለያ ምርጡን
ብቃቱን ያሳየበት ጨዋታ ነበር። ግን በሌሎችም ጨዋታዎች ወሳኝ ጎሎች የማስቆጠር ታሪክ ያለው ተጫዋች ነው። በዚህ ሰዓት የአርሰናል ኢንፎርም የማጥቃት ተጫዋች ሳካ አይደለም፣ ሜሪኖ አይደለም፣ ወይ ሌላ ተጫዋች አይደለም፣ ይሄኛው ተጫዋች ነው። እሱ ተጎድቶ ወጣ ጨዋታው እንደ ብዙ ሳይገፋ። አርሰናል ችግር አልገጠመውም የወቅቱን በጥሩ ብቃት ላይ የሚገኝን ተጫዋች ቦታ ለመሙላት። ስለዚህ የምርጫ ቅንጦትም ጭምር አለው። ገና ሌሎች ተጫዋቾች ሲመለሱ ደግሞ የበለጠ የምናስተውለው አይነት ማለት ነው። ለአርሰናል በቻምፒየንስ ሊግ ማሸነፍ አለማሸነፋቸው ላይ በጣም ወሳኝ የስቴትመንት ውጤት ነው። አላቅም አምና ፓሪስ ሳን ጀርመን አሸንፈው ስለነበር፣ አምና በደርሶ መልስ ሪያል ማድሪድን አሸንፈው ስለነበር ቻምፒየንስ ሊግ አላሸነፉም። ግን የቻምፒየንስ ሊግ ሜንታሊቲን ግን የምታዳብሪው የቻምፒየንስ ሊግ ሮያሊቲን በማሸነፍ ሪያል ማድሪድን በማሸነፍ ነው፣ ባየር ሚኒክን በማሸነፍ ነው። ያንን እያደረጉ ነው። ግን ጨዋታውን በተመለከተ አንዳንድ ነጥቦች ላንሳ። የቆመ ኳስ ጉዳይ የአርሰናል የመጀመሪያ ጎል የተቆጠሩ በጣም በሚገመት ሁኔታ ነው። የአርሰናል ጥንካሬ ነው። 12 ጎሎች አስቆጥሯል በዚህ ውድድር ዘመን በፕሪሚየር ሊግ ብቻ። በቻምፒየንስ ሊግም 2 ጎሎች አስቆጥሯል በ4 ጨዋታዎች ከአትሌቲኮ ማድሪድ ጋር በተለይ። ባየር ሚኒክ ደግሞ የዚህ ድክመት አለበት። ትላንትና ለዚህ ነው ያነሳሁት። ባየርን የፍራይቦርጉ ጨዋታ ላይ፣ የኡኒዮን በርሊን ጨዋታ ላይ፣ በጠቅላላው በዚህ ውድድር ዘመን ደግሞ 7 ጎሎች ከቆሙ ኳሶች ስለተቆጠሩበት ከፓሪስ ሳን ጀርማ ጨዋታ በፊትም ይኸው ጉዳይ አጀንዳ ነበር። ግን አርሰናል በሴት ፒስ በቆሙ ኳሶች ደግሞ በርቀት የአውሮፓ ምርጡ ቡድን። ስለዚህ ትላንትና የመጀመሪያው ጎል ከባየርን ድክመትና ከአርሰናል በጣም የሚደነቅ ጥንካሬ ጋር ስታያይዙ ብዙ የሚያስደንቅ አልሆነም። ቲምበር ያንን ጎል ሲያስቆጥር የመጀመሪያው የአርሰናል የማዕዘን ምት ነው። የመጀመሪያው የአርሰናል የማዕዘን ምት። አርሰናል ጥያቄ መጠየቅ የጀመረው ግን ገና በ4ኛው ደቂቃ ከዴክላን ራይስ የቅጣት ምት ጀምሮ፣ በ8ኛው ደቂቃ ሌላ የጎል እድል ፈጠሩ። እነዚህ ከማዕዘን ምት የተገኙ ሳይሆን ከጎን የቅጣት ምቶች የተገኙ አጋጣሚዎች ነበሩ በጨዋታው ላይ። በነገራችን ላይ አርሰናል አንድ የቆመ ኳስ ጎል ከቡካዮ ሳካ በጣም አስደናቂ ዴሊቨሪ እና ከዩሬን ቲምበር ጎሉን ማስቆጠር ባሻገር ቅድም ያነሳሁት ሜሪኖ 50ኛውና 58ኛው ደቂቃ ክርስቲያን ሞስኬራ ግብ ጠባቂው ማኑኤል ኖየር አድኖበታል። ግን 61ኛው ደቂቃ ሌሎች ጎሎች ማስቆጠር የሚችሉባቸው አጋጣሚዎች ነበሯቸው ከቆሙ ኳሶች ብቻ። በጀርመን እና በሌሎች አውሮፓ ሊጎች አንድ ልማድ አለ። ቴክኒካዊ ጉዳዮችን በተመለከተ የማብራራት ኃላፊነት ያለበት አሰልጣኙ ብቻ አይደለም። ማክስ ኤበርል እንዴት ነው ግን ታውቃላችሁ የአርሰናልን የቆመ ኳስ ጥንካሬ እንዴት መዘጋጀት አቃታችሁ? ለዚህ እኔ አላቅም ሌሎች ቡድኖች እንዴት መዘጋጀት እንዳቃታቸው። በእርግጥ ግን ማክስ ኤበርል ምን አሉ? መከላከል እኮ አይቻልም አሉ። መከላከል አይቻልም፣ ምክንያቱም ግርግር ይፈጥራሉ። የፍጹም ቅጣት ምት ሳጥን ውስጥ ግርግርን ደግሞ መከላከል አይቻልም፣ ግራ ያጋቧችኋል። እና 3 ወይ 4 ተጫዋቾች ወደ ቅርቡ ወደ ሩቁ አንግል ይሮጣሉ። ፓተርን አጠናሁ ብላችሁ እናንተ ወደ ቅርቡ አንግል ነው የአርሰናል ተጫዋቾች በቅርብ ጊዜ በአንድ ጊዜ የሚተሙት ካላችሁ፣ በዚህኛው ጨዋታ ደግሞ ወደ ሩቁ አንግል ሊሄዱ ይችላሉ። በአንደኛው የማዕዘን ምት ጊዜ የሚያደርጉትን ሩቲን በሚቀጥለው የማዕዘን ምት ጊዜ ደግሞ አይደግሙትም። ስለዚህ ለምኑ ትዘጋጃላችሁ አሉ። ሚክስ ብታረጉትም በዞናል ማርኪንግ እና በማን ማርኪንግ አጠናው በቪዲዮ በትሉም ለመከላከል በጣም ያስቸግራል፣ ምክንያቱም ግርግር ይፈጠራል የፍጹም ቅጣት ምት ሳጥን ውስጥ አሉ። ኮምፓኒ ምንም ቢያጠና ለውጥ ያላመጣው ለዚህ ነው። ብዙ የቪዲዮ ፉቴጅ አይቻለሁ ስለ አርሰናል የቆሙ ኳሶች። የጀርመን ብዙሃን መገናኛዎች ደግሞ ከጨዋታው በፊት ከሚታመኑ ለባየርን እና ለዛበንስትራሰ ቅርብ ከሆኑ ለባየር ሚኒክ የልምምድ ማዕከል ቅርብ ከሆኑ ምንጮች ያገኘ ነው ብለው ዘገባ እንደሰሩት ከጨዋታው በፊት ቪንሰን ኮምፓኒ በእርግጥም ይሄ ፍራንኮ ጀርመናዊ ኒኮላ ጆቨ የአርሰናል የማዕዘን ምቶችና የቅጣት ምቶች ላይ የሚሰራውን ስራ የቪንሰን ኮምፓኒ ስታፍ እና ራሱ አሰልጣኙ ረጅም ሰዓት አጥንተው ነበር። 12 ጎል አስቆጥሯል። እኛ ደግሞ በዚህ እየተቸገርን ነው፣ በዚህ ማስተር ካደረገ ቡድን ጋር ነው የምንጫወተው አሉ። ከ15ቱ ጎል 7ቱ የተቆጠሩ ኦልሞስት 50% የተቆጠረባቸው ከቆመ ኳስ ስለነበር ማኑኤል ኖየር ራሱ በዛበንስትራሰ የአርሰናልን የቆመ ኳስ የመከላከልን የማጥቃትን ጥንካሬ ለመከላከል ለብቻው የተለየ የልምምድ ሴሽን ሰርቶ ነበር። ከፍተኛ ትኩረት ሰጥቷል ባየርን ከዚህ ጨዋታ አስቀድሞ። ለዚህ ነው ኮምፓኒም
የሆነ የአእምሮ ጨዋታ ለመጫወት ሞክሮ እውነቱን ነው። ለነገሩ ስታቲስቲካሊ አርሰናል አምና ከተቆጠሩበት ጎሎች ኦልሞስት ግማሽ የሚሆኑት ከቆሙ ኳሶች የተቆጠሩ ነበር። እሱን በጣም አርመውታል በዚህ ውድድር ዘመን። የባየርን ጨዋታ ላይ ከፔዤ በፊት ከነበረው ጨዋታ በፊት ይሄው አጀንዳ ስለነበር የባየርን ችግር ይታወቅ ስለነበር ለዚህ ነው አስተያየት የሰጠው። የፔዤ ጨዋታ በፊትም ይሄው ነገር ብዙ ይወራ ነበር ብሎ፣ ግን አርሰናል ከፔዤ የበለጠ ዌፐን አለው። ጨዋታው እንደተጀመረ እንዲህ አይነት አደጋ መፍጠር የጀመሩት እንደተጀመረ ነው። ከዛ ምን ትሆኛለሽ መሰለሽ፣ እኔ አርሰናል የማዕዘን ምቶች ቅጣት ምቶች በሚያገኝበት ጊዜ ነገሩ ስነ ልቦናዊም ነው ነው የምለው። ታክቲካዊ ነው ይገባኛል፣ ብዙ ጊዜ አንስተነዋል። እሱ በፕሪሚየር ሊግ አብዮት ሆኗል። የቆመ ኳስ አሰልጣኝ መቅጠር፣ የቆመ ኳስ ዲፓርትመንት መቅጠር፣ የመልስ ውርወራ አሰልጣኝ መቅጠር ሳይቀር ብዙዎቹ ክሎፕ በ2019-20 የውድድር ዘመን የስሮዊን አሰልጣኝ ነው፣ የመልስ ውርወራ አሰልጣኝ ነበራቸው። ስለዚህ ለረጅም ጊዜ የቆየ ጉዳይ ነው፣ አዲስ ነገር አይደለም። ግን አሁን ወደ የበለጠ ምርምር የሚደረግበት የጨዋታው መልክ መሆን ጀምሯል። አሁን ምን እየሆነ ነው? ሴንስ ኦፍ ሲኒማ ያለው ነው ብሎ የአርሰናል ከዚህ በፊት አንስቼዋለሁ። የፍጹም ቅጣት ምት ሳጥን ውስጥ በሚገኝበት ጊዜ የአርሰናል ተጫዋቾች ይተያያሉ፣ አንዳንዶቹ ይነካካሉ፣ አንዳንዶቹ ይነጋገራሉ። እንዲህ ነው የምናደርገው ይላሉ። ያንን የሚያውቁት የአርሰናል ተጫዋቾች ብቻ ናቸው። ለባላጋራ ቡድን ተጫዋቾች ግራ የሚያጋባ ነገር ነው። ቀጥሎ ምን ሊያደርጉ እንደሚችሉ የሚያውቁት የአርሰናል ተጫዋቾች ናቸው። ማን ግብ ጠባቂውን ብሎክ እንደሚያደርግ፣ ማን ዋናውን የሴት ፕሌይ ተከላካይ ብሎክ እንደሚያደርግ፣ ማን ወደ ቅርቡ አንግል እንደሚገጭ፣ ኳሱ ለማን ታርጌት እንደሚደረግ፣ ማን የዲኮይ ሩጫ እንደሚያደርግ እያንዳንዱ ሰው የተሰጠ የኃላፊነት ክፍፍል አለው። ስለዚህ በደንብ ነው የሚሰራበት እና ቫራይቲ አለው። አንዳንዴ በአጭር ይሄዳሉ፣ አንዳንዴ የቅርቡን አንግል ታርጌት ያደርጋሉ፣ አንዳንዴ የሩቁን አንግል ታርጌት ያደርጋሉ። ከዛ በጣም ጥሩ ኳስ ማሻገር የሚችሉ የሳካ እና የዴክላን ራይስ አይነት የግራና የቀኝ እግር ያላቸው ተጫዋቾች አሏቸው። እንደ ጋብርኤል አይነት ዶሚናንት የአየር ላይ ኳስ ዶሚናንት የሆነ ተጫዋች ያላቸው። የአርሰናል በቡድን ደረጃም የአርሰናል ሳይዝ በጣም ከፍተኛ ነው። ረጃጅም የአየር ላይ ኳስ ዶሚኔት ማድረግ የሚችሉ ተጫዋቾች አሉ። ይሄ ታክቲካዊ ነገር ሊሆን ይችላል። ፍርሃትም ግን አለ፣ ሽብር አለ። በዚህ ምክንያት የሚፈጠር ሽብር አሁን ቅድም ማክሴ በርሊ ያሉት እሱን ነው። ኮንፊውዝ ያደርጓችኋል፣ ትርምስ ይፈጥራሉ እና እንዴት ተዘጋጃላችሁ ለትርምስ? ትርምስን መከላከል አትችሉም አሉ። እኔ ደግሞ ወደ ምን ወስዶ ያለው መሰለሽ፣ የባላጋራ ቡድን ተጫዋቾች አርሰናል የማዕዘን ምት እንዳያገኝም ይፈራል። በጣም ጠንካራ መሳሪያ ስለሆነ 40% የሚሆነውን ጎል ስላስቆጠረ አሁን ታያለሽ ፓቭሎቪች በጣም ሴፍ ፓስ ለመጫወት ይሞክራል። ምክንያቱም ኳሱ ተመልሶ መጥቶ የማዕዘን ምት ከሆነ አርሰናል አንድ በጣም ጠንካራ መሳሪያ ሊያገኝ እንደሆነ፣ ስለዚህ ያንቺን ጀነራል ፕሌይ ሳይቀር ማለት ነው በክፍት ጨዋታ ያለሽን ሪስክ መውሰድ ሳይቀር ኢምፓክት ያደርገዋል። የማዕዘን ምት እንዳያገኘው አርሰናል እያልሽ ነው የምትፈሪው ማለት ነው። እና ይሄ ደግሞ በቀጥታ ሴፍ የሆነ ጨዋታ እንድትጫወች ያስገድዳል። ፔኔትሬቲቭ ፓስ ብጫወት አርሰናል ቶሎ ያገኘዋል። በክፍት ጨዋታ ባያስቆጠር የማዕዘን ምት ቅጣት ምት ያገኛል። ትፈሪያለሽ እሱ። የአርሰናል 1-1 አጋጣሚ ላይ ሳካ ላይ ፋውል ብሰራበት አርሰናል አደገኛ ቦታ ላይ የማዕዘን ምት ሊያገኝ ነው የቅጣት ምት ሊያገኝ ነው ትያለሽ ማለት ነው። ቀጥተኛ ያልሆነ ቴንሽን ይፈጥራል ነው የምለው እኔ። ስለዚህ በክፍት ጨዋታም ቢሆን የባላጋራ ቡድን ተጫዋቾች የሚጫወቱበት የሚያስፈልግ ነጻነት አይኖራቸው። ደግነቱ ግን አለ አርሰናል በሙቪንግ ቦል ስም አደገኛ ቡድን ነው፣ በክፍት ጨዋታ አደገኛ ቡድን ነው። አሁን በደንብ ሰሞኑን በደንብ እያረጋገጠ ነው። ይሄ ጥያቄ ነበር፣ በቆመ ኳስ ነው ጎል የሚያስቆጥረው የሚል ጥያቄ ነበር። ግን በሚገባ ትላንትና በሌሎችም ጨዋታዎች እንዳየ ነው አንደኛው የማዕዘን ምቶቹም የክፍት ጨዋታ ውጤቶች ናቸው። ሁለተኛው ትላንት ባየርን የተቸገረበትን አርሰናል በጣም ውጤታማ የሆነበት ነገር የሃይ ፕሬሲንግ ነገር ነው። አንደኛው ጎል የተቆጠረው በዚያ መንገድ ነው። ቅድም እንዳነሳሁት በሁለተኛው አጋማሽ የኖኒ ማዱዌኬ ጎል የካላፊዮሪ ክሮስ ነው። ኖኒ ማዱዌኬ እነሱ ታፒን የሚሉት አይነት ጎል ነው ያስቆጠረው። ግን ለምሳሌ ባየርን ምናልባት ከሌሎቹ በፕሪሚየር ሊግ እንደ ባየርን አይነት እግር ኳስ የሚጫወት ቡድን የለም በአይነቱ ማለት ነው። ይሄ ራዲካል ፖዚሽናል ፕሌይ የሚሉት አሁን ጓርዲዮላ ሳይቀር ትቶታል ሳይሆን ቢያንስ ይቀላቅለዋል። እንደ ድሮ አይነት ወይ ወደ ፖሴሲዮን አይደለም። ሲቲ የበለጠ ዳይሬክት ቡድን ነው፣ የበለጠ የፖዚሽን ቡድን ነው። አሁን በዚህ ውድድር ዘመን ግን እንደ ድሮ የዛሬ 2 ዓመት እንደነበረው አይነት ሲቲ ለምሳሌ ለነገሩ ከሃላንድ መምጣት ጀምሮ እየተቀየረ መጥቷል። ግን በዚህ ዓመት ደግሞ ወደ ሌላ ምዕራፍ ወስደውታል የአጨዋወታቸውን ለውጥ ማለት ነው። ባየርን በመጠኑ እንደ ድሮ ባርሳ የሚጫወት ነው። በጣም ስትሪክት የሆነ ፖዚሽናል እግር ኳስ የሚጫወት ቡድን ነው። ከኋላ በትዕግስት
ፓሶች እየሰራ ለመውጣት የሚሞክር ቡድን ነው። በሀይ ዲፌንሲቭ ብሎክ የሚጫወት ቡድን ነው። ከዛ አርሰናል ያው አንደኛ በበቂ ሁኔታ ፕሬስ አልተደረገም። አርሰናል ትላንት ለምን አልተደረገ መሰለሽ? አርቴታ ከሌሎቹ ጨዋታዎች በበለጠ ሁኔታ ረጅም ኳስ ሲጫወት ነበር። ስለዚህ የባየርንን ፕሬሲንግ በአንድ ፓስ ታልፊያለሽ፣ በሁለት ፓስ በዳይሬክት ሩት ማለፍ ይቻላል። ስለዚህ ብዙ ፕሬስ አላደረገም አርሰናል እንደ ሌሎቹ ጨዋታዎች። የበለጠ በሎ ብሎክ አይደለም ግን በሎወር ብሎክ ለዋሉ ከሌሎቹ ጨዋታዎች የበለጠ ወደ ኋላ ሳብ ብሎ በሚከላከል ግን ደግሞ ከኋላ ራያ እንደ ትላንትናው ረጅም ኳስ ሲጫወት ብዙ ጊዜ አላየሁትም። ብዙ ጊዜ ረጅም ኳስ ሲጫወት ነበር። ስለዚህ ባየርን ፕሬስ ማድረግ አይችልም። ረጅም ኳስ የምትጫወች ቢያንስ በሃይ ፕሬሸር መጫወት አይችልም። ለዚህ ነው የአርቴታ ዝግጅት እንከን አልባ ነው ብለው ከጨዋታ በፊት ዝግጅት ሲያደርግ ያንን ቡድን ፎረንሲክሊ ነው የሚያጠነው፣ በዝርዝር ነው የሚያጠነው። ይሄኛው የኮምፓኒ ቡድን ደግሞ ከሃንዚ ፍሊክ ዘመን በኋላ በኃይለኛ ፕሬሲንግ ውጤታማ የሆነ ቡድን ነው። ስለዚህ የባየርን አንደኛውን ጥንካሬ ፕሬስ እንዳትደረጊ በማድረግ ብቻ ማለፍ ይቻላል። ትላንትና የባየርንን የፕሬሲንግ አቅም በዚህ ሪትሪት በማድረግ ተቋቁመውታል ማለት ነው። እና እነዚህም ነገሮች በጣም ኢንትረስቲንግ ነገሮች ናቸው። ታክቲካሊ በጣም ኢንትረስቲንግ ነገሮች ናቸው። ግን በመሀል በተለይ በመጀመሪያ አጋማሽ ባየርን አንዳንድ አደጋ የፈጠረባቸው ጎልም ያስቆጠረበት ቅጽበት ነበር። እሱን ማንሳት ያስፈልጋል። አሁን እዚህ ጋር አርቴታ አንድ ቁማር የቆመረ ይመስለኛል በእኔ አስተያየት። አንድ ድንቅ ኳስ ነው፣ 3 ፓስ ነው ያስፈልጋቸው። ጆሹዋ ኪሚህ ወደ ኋላ ተመለሰና በመሀል ተከላካዮቹ ትይዩ መስመር ነው የነበረው። ከዛ አንድ በጣም ድንቅ የአግድሞሽ ኳስ ነው ወደ አርሰናል ግራ ወደ ባየርን ቀኝ የላከው። ሰርጅ ግናብሪ እንደመጣ በአንድ ያለ ተጨማሪ ንክኪ ነው ለሌናርድ ካል ኳሱን የሰጠው። ካል ባዶ ጎል ላይ ጎሉን አስቆጠረ። በ17 ዓመቱ ነው ጎል ያስቆጠረው። በጣም ግሩም ጎል ነው ከባየርን ፐርስፔክቲቭ ካየሽ። ባየርን ይሄንን ማድረግ ይችላል። ቡድን ውስጥ ማጂክ አለ፣ ድንቅ ተጫዋቾች አሉ፣ ያንን ማድረግ የሚችሉ ድንቅ ተጫዋቾች። እንደዚህ አይነት የ60 ሜትር ፓስ ማቀበል የሚችል ፕሌይ ሜከር አላቸው። እና የአርሰናል እንደዛ አይነት ሃይላይን ብዙ ሲይዝ አላየሁትም። ግን አንዱ ችግር ምን ነበር መሰለኝ ትናንትና በአርሰናል በኩል ይሄ ጎል በተቆጠረበት ቅጽበት በኩል እና በአንዳንድ የጨዋታው አጋጣሚዎች በኩል በተለይ ማይልስ ሉዊስ ስኬሊ የአርሰናል ዊክ ሊንክ ነበር። ትላንት ተቀይሮ ሞቷል። ምናልባት ከምን ጋር ላገናኙ ይችላሉ። ብዙ እየተጫወተ ያልሆነ ተጫዋች ነው። በፕሪሚየር ሊግ አንድም ጨዋታ አልጀመረም። የቻምፒየንስ ሊግ ጨዋታዎች ላይ ያስጀምረዋል አሰልጣኙ። የቻምፒየንስ ሊግ ጨዋታ ያስጀምረዋል ማለት አርሰናል 5 የቻምፒየንስ ሊግ ጨዋታ ብቻ ነው ያደረገው። ሁሉንም አልጀመረም፣ አልፎ አልፎ ነው የሚጫወተው። ስለዚህ ይሄ ምንድነው ረስቲ መሆን፣ በቅርብ ጊዜ ብዙ ጨዋታዎች ባለማድረግ የተነሳ ያለ ከጨዋታ የመራቅ እንግድነት ልበል፣ እንደዚህ አይነት ሁኔታ ውስጥ ያለ ተጫዋች ነው። ሁለተኛ የፊት ለፊቱ የተጫወተው ተጫዋች ማይክል ኦሊሴ ነው። ማይልስ ሉዊስ ስኬሊን የሚሆን ሌላ ተጫዋች ማስቸገር የሚችል በጣም አስደናቂ ተጫዋች ነው። ግን ለእኔ ከአርሰናል በኩል ታክቲካሊ 2 ተጫዋቾችን በግራ በኩል ነው የለወጠው። ክርስቲያን ሞስኬራ በዛ በኩል ነው የተጫወተው። 21 ዓመቱ ነው፣ ወጣት ነው። በዚያው ተመሳሳይ ቦታ 18 ወይ 19 ዓመት ልጅ ነው ማይልስ ሉዊስ ስኬሊ። የሁለቱ እድሜ ድምር ከማኑኤል ኖየር ያንሳል። ስለዚህ በአንድ በኩል ብዙ ለውጥ ማድረግ የምትፈሪው ለዚህ ነው። አንድ ዲፓርትመንት ከመከላከል መስመር ግማሹ ላይ ለውጥ አድርጓል እንደማለት፣ 50% ላይ ለውጥ አድርጓል ማለት ነው። እና አብረው ተጫውተው አያውቁም ሁለቱ ተጫዋቾች። እና የመጀመሪያው ጎል ሲቆጠር ኮንፊውዥን እንደነበር ግልጽ ነው። አንደኛ ራሱ ሞስኬራ በጣም ጠለቅ ያለ ሚና ነበር የያዘው እና ሁለተኛ ማይልስ ሉዊስ ስኬሊም ሪከቨር ማድረግ አልቻለም። ግን በሌሎችም አጋጣሚዎች ሌናርድ ካላውን በሁለቱ አጋማሽ 1-1 እያሉ ባየር ሚኒክ ቀዳሚ ሊሆን የሚችልበት አንድ አጋጣሚ ነበር። በግል ነው ተጫዋቹ የማይልስ ሉዊስ ስኬሊን ያለፈው። ከዛ በኋላ ነው ብዙ ሳይቆይ ሚካኤል አርቴታም ይህንን ተጫዋች ቀይሮ ያስወጣው። አምና በጣም አስገራሚ የውድድር ዘመን ነበር ያሳለፈው በተለይ ከጉዳቶቹ በኋላ። በዚህ የውድድር ዘመን ግን የካላፊዮሪ ፎርም የሚገርም ደረጃ ላይ ስለሆነ ያለው ምንም ምርጫ ያለው አይመስለኝም። ተጫዋቹም ከእንግሊዝ ብሔራዊ ቡድን የባለፈው ኢንተርናሽናል ጨዋታ ውጪ ነበር። አሰልጣኝ ቶማስ ቱሄልም በአርሰናል ብዙ እስካልተጫወተ ድረስ ለብሔራዊ ቡድን ለመጥራት ይቸግረኛል የሚል አስተያየት ሰጥተዋል። በተቃራኒው ኒኮ ራይሊ የማንቸስተር ሲቲ የግራ ፉልባክ በግሩም ሁኔታ ነው የማንቸስተር ሲቲ የመጀመሪያ ተመራጭ የግራ መስመር ተከላካይ የሆነው። ክረምት ካመጡት ሪያድ ኤይት ኑሪ በላይ እሱ ነው እየተሰለፈ ያለው። ስለዚህ አሁን የሆነ ጊዜ ዓለም ዋንጫ የመሄድ ዋስትና የነበረው ተጫዋች ቦታውን እያጣ ነው እና ያ የአርሰናል ዊክ ሊንክ ነበር። ባየር ሚኒክም ያንን በሚገባ ኤክስፕሎይት አድርጓል። ጎሉ ከባየርን አንጻር በጣም ግሩም ነበር። ካርል
የባቫሪያው ሜሲ ማለት ጀምረዋል። ራሱ ነው መሰለኝ ይሄ ነገር እንዲባል ያደረገው። ያንተ ምሳሌ የሆነው ተጫዋች ማን ነው ተብሎ ተጠይቆ ሊዮኔል ሜሲ ነው ብሎ መለስ። የሆነ ጊዜ ልክ እንደ ሜሲ አጠር ያለ ነው፣ ክሎስ ኮንትሮል አለው፣ ደፋር ነው። ስታዩም ከ17 ዓመት በታች ይመስላል ፊቱንም ስታዩ ልጁ። ብዙ ጨዋታ ጨውቶታል በዚህ ውድድር ዘመን 5 ጨዋታ ጀምሯል። ግን በዚህ መጠን ባለ ጨዋታ ላይ አላሰለፈውም። አሁን ትላንትና የሉዊስ ዲያዝ አለመሰለፍ ነው ጨዋታው ላይ እንዲጫወት ያደረገው ተጫዋቹን። ዲያዝ በቅጣት ምክንያት የትላንትናው ጨዋታ ላይ ስላልነበር ማለት ነው። ኒኮላ ጃክሰንን ማሰለፍ ይችል ነበር። ጃክሰን በመስመር በኩል መጫወት እንደሚችል እናውቃለን። ግን ይህንን ተጫዋች ሌናርድ ካርልን ነው ቬንሶን ኮምፓኒ መጠቀም የመረጠው እንጂ ለምሳሌ ባለፈው ከፓሪስ ሳን ዠርመን ጋር በነበረው ጨዋታ ለ90 ደቂቃ ቤንች ነበር፣ ተቀይሮም አልገባም። ግን ምናልባት የአዲስ ስታርን መነሻ እያየን ሳይሆን አይቀርም። በቼልሲና በባርሴሎና ጨዋታ በፊትና መጨረሻ ራፊኛ የባርሴሎናው ተጫዋች እና ኤንዞ ማሬስካ የቼልሲ አሰልጣኝ ስለ ኤስቴቫ ዊሊያን እና ስለ ላሚን ያማል ምን አለ ማሬስካ ራሱ ልክ ከራፊኛ ጋር ስማማለሁ፣ የሚቀጥለው 10-15 ዓመት የሜሲና የሮናልዶ አልጋ ወራሾች እነሱ ሊሆኑ ይችላሉ የሚል አስተያየት ሰጥቶ ነበር ስለ ሁለቱም ተጫዋቾች። ኤስቴቫው ድንቅ ነበር፣ ያው ላሚን ያማል ነው። ግን ሌናርድ ካልን ደግሞ ትላንትና አየን፣ ሁለቱ 18 ዓመታቸው ነው። ትላንትና ጎል ሲያስቆጠር ያየነው ተጫዋች 17 ዓመቱ ነው። ለባየር ምናልባት ትልቁ ፖዚቲቭ እሱ ሊሆን ይችላል። ግን ለትልልቆቹ ተጫዋቾች አስቸጋሪ ምሽት ነበር። ሃሪ ኬን ያው እንደተለመደው ጠለቅ ይላል። አልፎ አልፎ ሳሊባን ከራሱ መደበኛ ፖዚሽኒንግ ያስወጣዋል፣ ተከትሎት ሲወጣ እናይ ነበር። ግን በአርሰናል ላይ ብዙ ጥሩ ሪከርድ ያለው እንደምታይ የድሮ የቶተንሃም ተጫዋች ነበር። 14 ጎሎች አስቆጥሯል። በአርሰናል ቶተንሃም ጨዋታ ላይ የሃሪ ኬንን ያህል ብዙ ጎል ያስቆጠረ ተጫዋች የለም። በአርሰናል ደጋፊዎች አይወዱትም። የክለቡ አካዳሚ ውስጥ ነበር ለጥቂት ጊዜ፣ ግን ቶተንሃማዊ መሆኑ የታወቀ እና ኳስ በነካ ቁጥር ይጮሁበት ነበር። የዛሬ 2 ዓመት ወደዚህ ስቴዲየም ሲመለስ ጎል አስቆጥሮ እንደነበር አስታውሳለሁ። ግን ትላንትና እሱንም ቅድም ስለ ኦሊሴ ስለ ሌሎቹ የባየርን ቁልፍ ተጫዋቾች እንዳልኩት እነሱን ኒውትራላይዝ ያደረጉበት መንገድ በጣም አስደናቂ ነው። ስለዚህ አርሰናል በጣም ድንቅ ነበር፣ በተለይ በሁለተኛው አጋማሽ። ባየርን ካልተሳሳትኩ 2 ሙከራ ነው በሁለተኛው አጋማሽ ያደረገው። 0.15 ነው ኤክስጂው የነበረው። መራራቁ ያን ያህል ሰፊ ነበር። ግን ደግሞ ትልቁ ልዩነት የቤንችም ልዩነት ነው። ለዚህ ነው ሚኬል አርቴታ በቀደም ከቶተናም ጨዋታ በፊት ብዙ ጊዜ አሰልጣኞች ስለ ስፖርት ዳይሬክተሮች ይናገሩ፣ አትሰሚም በአድናቆት ስለ አንድሪያ ቤርታ አስተያየት ይሰጥ ነበር። አንድሪያ ቤርታን ማድነቅ የፈለገበት ምክንያት አንዳንድ ዘገባዎች እንደሚሉት አርሰናል ኖኒ ማድዌኬን ካስፈረመ በኋላ የመጨረሻው ፈራሚያችን ነው የሚል ኮንሰንሰስ ነበር። ቦርዱ ከዛ በላይ መሄድ አልፈለገም። 6ኛው ፈራሚያቸው ማለት ነው ኖኒ ማድዌኬ። 6 ፈራሚ በቂ ነው። እያንዳንዱን ዲፓርትመንት ግብ ጠባቂ፣ ተከላካይ፣ አማካይ 2 አማካዮች በማምጣት አጥቂ ኦኬሬስን በማስፈረም እና ማድዌኬን የክንፍ ተጫዋች በማምጣት እያንዳንዱን ዲፓርትመንት አጠናክረናል፣ የቤት ስራችንን አጠናቀናል የሚል አይነት ምናልባት በመጨረሻዎቹ ሳምንታት የሚለቅ ተጫዋች ካለ ማርቲኔሊ፣ ትሮሳር ይባል ነበር። ምናልባት ያኔ ገበያው ላይ እንደገና አክቲቭ እንሆን ይሆናል። ግን የቤት ስራችንን ጨርሰናል የሚል አቋም ነበራቸው የአርሰናል ሰዎች ይላሉ። አንድሪያ ቤርታ የአርሰናል የስፖርት ዳይሬክተር ከዚያ በኋላ የኤዜ ዝውውር እንዲጠናቀቅ ከዚያ በኋላ የፒየሮ ኢንካፒዬ ዝውውር እንዲጠናቀቅ ቦርዱ ላይ ጫና ያደረጉት እርሳቸው ናቸው አሉ። እንደ አይነት ዘገባ እያየሁ ነበር። የድሮ የአትሌቲኮ ማድሪድ የስፖርት ዳይሬክተር ናቸው። በአትሌቲኮ ማድሪድ በዲጎ ሲሞኔ አሰልጣኝነት ለነበራቸው ስኬታማነት በጣም ትልቅ አድናቆት የሚሰጣቸው፣ ግን በኋላ በአትሌቲኮ ማድሪድ በነበረ የስፖርቲንግ ዲፓርትመንቱ ሪስትራክቸሪንግ ምክንያት ቦቼሮ የሚባል ሰው አመጣ። አሁን ወጣ መስለኝ ቦቼሮ፣ ግን ከቤርታ ጋር መስማማት አልቻለም። ባልተለመደ ጊዜ በጃንዋሪ ከኃላፊነት ለቀቁ ካርሎስ ቦቼሮ። እነሱ እንደሚሉት ሜቶዶሎጂካል ኢንኮምፓቲቢሊቲ ነው የሚሉት። ሁለቱን አንድ ላይ ማሰራት የሚያስችል ስትራክቸር አልነበረውም አትሌቲኮ ማድሪድ። የግድ አንዱ አለቃ መሆን ነበረበት። ስለዚህ ቤርታ ገለላሉ። 7 ዋንጫ ነው በአትሌቲኮ ማድሪድ እሳቸው የስፖርት ዳይሬክተር እና በሌሎችም ኃላፊነቶች በነበሩበት ጊዜ አትሌቲኮ ማድሪድ ያሳካው። ጃኖ ብላክን፣ ግሪዝማንን፣ ሮድሪን አይነት እና ሌሎች በርካታ በአትሌቲኮ ማድሪድ ስኬቶች ውስጥ ትልልቅ አስተዋጽኦ የነበራቸውን ሰዎች ያመጡ ናቸው እኚህ ባለሙያ። ለዚህ ነው አርቴታ እሳቸውን በተደጋጋሚ ያደነቀው። የሆነን ተጫዋች አይደንቲፋይ ማድረግ አንድ ነገር ነው፣
ያንን ተጫዋች ለማምጣት ኤግዚኪዩት ማድረግ ሌላ ነገር ነው እና ትላንትና አንዱ ትልቁ ልዩነት የነበረው የቤንቹ ጉዳይ ነው። ስቲል አርቴታ ያንን ሪሶርስ መጠቀም መቻል አለበት። በትክክለኛው ጊዜ ትክክለኛው ለውጥ ማድረግ አለበት። ግን ስብስቡ በጣም አሪፍ ስለሆነ 67ኛው ደቂቃ ላይ ሳካን የመቀየር ቅንጦት አለ። ቼልሲ ያለብን ኦኬ አንድ እኩልም ብንሆን እዚህ አንድ እኩል ነበር ጨዋታው። ስቲል የቻምፒየንስ ሊግ የዛ ምድብ አንደኛ ሁለተኛ ነው የሚሆነው አርሰናል ወይ አር ኦኬ ከ1 እስከ 8 ማለፋችን አይቀርም አሁን ባለው ሁኔታ ማለት ይችላል። በቀደሙት ዓመታት ግን ሳካ እስኪወርቅ ድረስ አርሰናል መጠቀም ነበረበት። ምክንያቱም ማን ነበር በዛ በኩል ማንም አልነበር። አሁን ማድዌኬን እዛ ቦታ ላይ ሺፍት እንግሊዝ ብሔራዊ ቡድን ተጫዋች ለቼልሲ ከ38 ጨዋታ 27ቱን የጀመረ ተጫዋች በሁለቱም ክንፎች መጫወት የሚችል ተጫዋች። ስለዚህ ማድዌኬን ወደ ግራ ወሰደና በግራ በኩል ትላንትና ጨዋታውን ከባየርን የሃይላይን መከላከል አንጻር ለጨዋታው በጣም ይስማማል የሚል ግምት የነበረውን ግን በእኔ ግምት የፊትነስ ኮንሰርን አለ ማለት ነው እንድል የሚያደርገኝ ማርቲኔሊን ነው ቀይሮ ያስገባው። ምክንያቱም የቶተናም ጨዋታ ላይም ተቀይሮ አልገባም። ለዚህ ጨዋታ በጣም የሚሆን ተጫዋች ነው። ምክንያቱም ከአርሰናል የክንፍ ተጫዋቾች ወደ ስፔስ የሚሮጥ ብቸኛው ተጫዋች፣ ሌሎቹ ቦልቱ ፊት ተጫዋቾች ሁሉም ግሩም ተጫዋቾች ናቸው። ትሮሳርም፣ ሳካም፣ ኤዜ በግራ ክንፍ በኩል የሚጫወት ከሆነም ማድዌኬም ሁሉም ቦልቱ ፊት ከኳስ ጋር መግባት የሚወዱ ተጫዋቾች ናቸው። በኋላ እሱን ቀይሮ አስገባው። ሲገባ ከጨዋታው ፊት የነበረውን ቲዮሪ የሚያጠናክር ጎል ነው ያስቆጠረው። ወደ ስፔስ ኳስ ይጣላል፣ ወደ ስፔስ መሮጥ ይችላል እሱ። ከዛ ያ ጎል ተቆጠረ ማለት ነው እና ስለ ቤንቹና ለምን በተደጋጋሚ በቅርብ ጊዜያት አርቴታ ራሱ የቤርታን ስም እየጠቀሰ እንደሚያደንቅ የአርሰናል ስብስብ ይነግረናል። እንግዲህ እንዳልኩት ተጨማሪ ከጉዳት የሚመለሱ ተጫዋቾች መኖራቸው፣ የቼልሲ ስብስብ ውስጥ ሊኖሩ የሚችሉ ተጫዋቾች መኖራቸው እንደተጠበቀ ሆኖ ኦዴጋርድ ኦልሬዲ ተመልሷል። የቡድኑ አምበል ነው። ስለዚህ ያንንም በአርሰናል መጨረሻ ላይ በዋንጫዎች የውድድር ዘመኑን የሚቋጭ ከሆነ ፕሪሚየር ሊግ የሚያሸንፍ ከሆነ ቻምፒየንስ ሊግ የሚያሸንፍ ከሆነ ዋንጫዎች ትልልቅ ዋንጫዎች አሸንፎ አንድ ወይ ሁለት ዋንጫ ማንኛውን ቁጥር ይሁን ስለዚህ ከሁለቱ ትልልቅ ዋንጫዎች አንዱን አሸንፎ የሚያጠናቅቅ ከሆነ የ2024ቱን ክረምት ሚስ የተደረገ ክረምት እንለዋል። አርሰናል በዛ ክረምት ሜሪኖና ካላፊዮሪን ያመጣው። ካላፊዮሪ 28 ጨዋታ በጉዳት ምክንያት አልተጫወተም ነበር ለማለት ያስቸግራል። በጉዳት ምክንያት ኦን ኤንድ ኦፍ ነበር፣ ግን ከግማሽ በላይ የሚሆን ጨዋታ አልፎታል። ሜሪኖ ደግሞ የመጀመሪያውን የውድድር ዘመን አጋማሽ በ8 ቁጥርነት ብዙ አልተዋጣለትም። ጥሩ የተጫወተው በሁለቱ የውድድር ዘመን አጋማሽ ነው። ስለዚህ መጀመሪያ ለታሰበለት ሚና ብዙ አልተሳካለትም ነበር። ከዚያ ደግሞ የለቀቁ ተጫዋቾች ነበሩ። ባለፈው ክረምት የአርሰናል ስብስብ እንዲያውም የበለጠ ሳስቶ ነው የውድድር ዘመኑን የጀመሩት። በፔሳር በምን ምክንያት እንደሆነ አውቃለሁ፣ ግን እንደው እንዳመለጠ አጋጣሚ ይቆጠር የነበረው ለዚህ ነው። በተለይ ጉዳቶቹ በጣም በከፍተኛ መጠን በጨመሩ ጊዜ እናወራ የነበረው ስለ ስኳድ ዴፕዝ ነው። አንድ ፕሮግራም እንደሰራ ነ ኤግዛክትሊ ዛሬ ዓመት አካባቢ የአርሰናል እና የሊቨርፑል የነጥብ ልዩነት እየሰፋ በነበረበት ጊዜ የ2024ቱ በእኛ የክረምት ዝውውር ያመለጠ አጋጣሚ ነው ወይ እንል ነበር። የሚያስቆጭ አጋጣሚ ለአርሰናል። አሁን ግን እንደዛ አይደለም። መጨረሻ ላይ የሚሳካላቸው ከሆነ አንድም በዚህ ይሄኛውን ክረምት አግሬሲቭ በመሆናቸው ምክንያት የተሳካ በአዲሱ የስፖርት ዳይሬክተር የመጀመሪያ የዝውውር ጊዜ ስኬት ምክንያት ነው። አሁንም ትኩረት አድርገው አሁን ከስፔን አንድ አማካይ ለማምጣት እያወሩ እንደሆነ እንሰማለን። ስለዚህ የቤት ስራቸውን አላጠናቀቁም። ትላንትና የተሰለፈው ክርስቲያን ሞስኬራ በነጻ የመጣ ነው ሊባል ይችላል። ገና ካሁኑ እየሰጠ ባለው ጥቅም ምክንያት 13 ሚሊዮን ብቻ ነው የከፈሉበት። አሁን በዚህ ጊዜ 13 ሚሊዮን ተጫዋች ታገኛለሽ? እኔ እንጃ። በተለይ እንደሱ አይነት ትልቅ ፖቴንሻል። ስለዚህ እሱንም መዝለል የምንችል አይመስለኝም። በግል ትላንትና ቲምበር በድጋሚ በጣም አስደናቂ ተጫዋች መሆኑን አሳይቷል። ምንድነው ይሄ? እኔ ሎረን ላይ የድሮ የአርሰናል ተከላካይ ነበር። ልክ ሎረን የቲምበርን ያህል የማጥቃት ሩጫዎች የሚያደርግ ተጫዋች አልነበረም፣ ግን ሎረንን አታልፊውም። ጭራሽ የሚታለፍ ተጫዋች አልነበረም። ሎረን ኢታሜ ሜየር የሚባል የአርሰናል የኢንቪንስብል ዘመን የቀኝ መስመር ተከላካይ ነበር። ልክ እንደዛ ነው። በጣም ጠንካራ ነው ፊዚካሊ። በማጥቃትም ደካማ አልነበረም፣ ምክንያቱም ቬንገር ወደ አርሰናል ሲያመጡት የክንፍ ወይም አማካይ ሆኖ የሚጫወት ተጫዋች ስለነበር የማጥቃት ኑዋንስ አለው። እንዲያውም ቲየሪ ኦንሪ ራሱ ላይ ጥፋት ከተሰራ በዛ ዘመን የቅጣት ምቱን አይመታም ነበር፣ የፍጹም ቅጣት ምቱ ብዙ ጊዜ ለሎረን ነበር የሚሰጠው። ስለዚህ ቴክኒካሊ በጣም ጥሩ ነው። የቅጣት ፍጹም ቅጣት ምቶችን ጭምር እንዲመታ የሃይ ፕሬሸር የፍጹም ቅጣት ምቶችን እንዲመታ የሚታመን ተጫዋች ነበር ቲምበር። እሱን ነው የሚያስታውሰኝ። ከዛ በኋላ ሌሎች የመስመር ተከላካዮች አይተናል። ቡካዮ ሳካ፣ ኤማኑኤል ኤቦዬ፣ ሄክቶር ቤሪን ብዙ አልተጫወተም፣ ግን ማቴዮ ዴቡሺ
አይነት ተጫዋቾች አይተናል። ግን የበለጠ ከዛኛው ተጫዋች ጋር ይመሳሰልብኛል እና የመጀመሪያውን ጎል ሲያስቆጥር ያቺ ትሪክ አለች። መጀመሪያ ምንድነው ያደረገው? ነጅ ማድረግ ይሉታል እነሱ። ጎንተል አድርጎት ነው ያለፈው ማኑኤል ኖየር። እኔ ሁለቱ ጎሎች ላይ የኖየር ስህተት አለበት ነው። የመጨረሻው ጎል ግልጽ ነው የኖየር አጫዋት ለእንደዚህ አይነት ጎሎች ያጋልጠዋል። ራዲካል ስዊፐር ነው፣ ከራሱ የጎል መስመር ይወጣል እና ብዙ ጊዜ ይሰራል። ሳይሰራ ሲቀር ግን እንደ ትናንት አይነት ኮሚካል ጎል ይቆጠራል። የኮሪያ ጀርመን 2018 የዓለም ዋንጫ የመጨረሻ የምድብ ጨዋታ ጎል ስለ ኖየር ይነግረናል። በጣም አብዮታዊ ግብ ጠባቂ ነው። ያንን ቦታ ያንን አጫወት ሪዲፋይን ባደረገበት መንገድ ግን ሳይሰራ ሲቀርም እንዲህ አይነት ችግር አለ እና ያው ብዙ ሰልፍ ክሪቲካልም አይደለም። ትላንትና አሁን ጎሉ ሲቆጠር እንግዲህ ተጫዋቹን ፍጥነት አደንቁ እንጂ እኔማ ላቻነት እየተጫወተን ስለነበር ሪስክ መውሰድ ነበረብኝ ብሏል። ግን የማዕዘን ምት ጎል ሲቆጠር ከጀርባ ነበር ቲምበር የመጣው። ረጅም አይደለም በቁመት ግን ከኋላ መጣ። ግብ ጠባቂውን ያለፈው እዚህ ጋር አንድ ሞስኬራን ማድነቅ አለብን። ሃሪኬን ከባየርን ረጃጅም ተጫዋቾች መካከል አንደኛው ነው። ብዙ በጭንቅላቱ በሁለቱም ሳጥኖች ውስጥ ጥሩ የሚጫወት ተጫዋች ነው። ሞስኬራ ነው ብሎክ ያደረገው ሃሪኬን ወደዛ ኳስ እንዳይመጣ። ቲምበር በድጋሚ ግሩም ነበር እንዳልኩ፣ ስለሱ ማንሳት ፈልጌ ነው። ሌላ ዴክላን ራይስ፣ የዴክላን ራይስ ዝውውር ማለት ብዙውን ሰው ማስገረም ያለበት አይመስለኝም። የዚህ ተጫዋች ጥሩ መጫወት በዌስትሃም በነበረበት ጊዜ ዌስትሃምን ከግማሽ ምዕተ ዓመት በኋላ ከዋንጫ ጋር ያስታረቀ አምበል ነው የነበረው። በዌስትሃም በነበረበት ጊዜ በሶስት የተለያዩ ሚናዎች አስደናቂ ነበር። በ6 ቁጥር የመጨረሻው ሲዝን ላይ በተጫወተበት ሚና፣ በ8 ቁጥር እና መጀመሪያ አካባቢ ደግሞ የቴሪ አድናቂ ሆኖ እኮ ነው ያደገው ቼልሲ አካዳሚ ውስጥ በነበረበት ጊዜ እና በመሀል ተከላካይነት በሶስቱም ኤክሰል ያደረገ ተጫዋች ነበር። አሁን ክርክሩ ይገባኛል። አንድ ሳምዲን የሚባል የቴሌግራፍ ጸሐፊ ማለት በአውሮፓ በዚህ ሰዓት በዚህ ሲዝን ከሱ የሚሻል አማካይ ያለ ወይ በሁሉም የጨዋታው ምዕራፎች አለ። ለምሳሌ አንዳንዶቹ ተጫዋቾች በፕሌይ ሜኪንግ ጥሩ ናቸው፣ አንዳንዶቹ ኳስ በመንጠቅ ጥሩ ናቸው፣ አንዳንዶቹ በቦክስ ቱ ቦክስ አማካይነት በጣም ጥሩ ናቸው፣ አንዳንዶቹ በክሬቲቪቲ ጥሩ ናቸው ምናምን። ግን ሁሉንም በጣም በተመጣጠነ ሁኔታ በማሟላት የሚሻል ሳለ ወይ ከሱ የሚል እና አይ ቲንክ ጥሩ ኮንቨርሴሽን ይመስለኛል። ብዙ ማሰብ አልችልም ያንን በማድረግ ለምሳሌ አንደኛው ጎል ሲቆጠር ኢንተርሴፕት አደረገ። አንድ ጊዜ ራሱ ጎል ለማስቆጠር ተቃርቦ ነበር። ምናልባት እነሱ እንደሚሉት ዲንክ ቢያደረገ ቺፕ ቢያደረገው ኖሮ ምናልባት ጎሎች ያስቆጥራል፣ ብዙ ጎሎች ያስቆጥራል። ለአንድ 6 ቁጥር ሆኖ ለፈረመ ተጫዋች በጣም ብዙ ጎሎች ያስቆጥራል። በጣም ጥሩ የቆመ ኳስ አሻጋሪ ነው። አሁን ደግሞ ከፓርቴም ከጆርጂኖም በላይ የበለጠ አትሌቲክ የሆነ 6 ቁጥር አለ። ስፔን 6 ቁጥር እኮ ነው አብሮኝ የሚጫወተው ሲል ነበር ትላንት። ስፔን ብሔራዊ ቡድን 6 ቁጥር እኮ ነው ከኤሊት ተጫዋች ጋር ነው የሚጫወተው ብሏል ስለ ማርቲን ዙቢሜንዲ ሲናገር። ስለዚህ እሱም በድጋሚ ሌላ የሚያስደንቅ ፐርፎርማንስ ያሳየበት ነው እና በግልም በወልም በድጋሚ የአርሰናል የተዋበ ምሽት ነበር ማለት ይቻላል። እኔ እንግዲህ አሁን ስንት ነጥብ ነው ያለው? አርሰናል 15 ነጥብ ነው ያለው። ብቸኛው ነው ሁሉንም ጨዋታዎች ያሸነፈ ቡድን። የሚቀጥለው አንድ ጨዋታ ካሸነፈ አይ ቲንክ ቶፕ 4 ውስጥ የመጨረሻው ጉዳይ እርግጥ ነው። ከ1 እስከ 4 ባለው መጨረስ ባለፈው ዓመት ከነበረው የበለጠ ቦነስ ስላለው በሜዳሽ እየተጫወች እስከ ሴሚፋይናል እስከ ኳርተር ፋይናል ድረስ እንድትሄጂ ስለሚያደርግ አንደኛው ሁለተኛው ሆኖ የሚጨርስ ቡድን እስከ ሴሚፋይናል ድረስ በሜዳው ነው የሚጫወተው ማለት ሁለተኛውን ጨዋታ የመልሱን ጨዋታ በሜዳው ነው የሚጫወተው። ስለሆነ ትልቅ አድቫንቴጅ ነው፣ ምንም ጥያቄ የለውም። አሰልጣኞች የሚመርጡት የመልሱን ጨዋታ በሜዳቸው ማድረግ ነው። ይሄ ድል ይኖረዋል። አንድ ተጨማሪ ድል ብቻ ወደ ሁለተኛው ዙር በቀጥታ ሊያሸጋግረው ይችላል። 15 ነጥብ አለው። ትላንት ደግሞ የኢንተር መሸነፍ ራሱ የባየር ሚኒክን ስላሸነፈ ብቸኛዎቹ የ100% ውጤት የነበራቸው ቡድኖች ከአርሰናል በ3 ነጥብ እንዲያንሱ ሆነዋል ማለት ነው። ከ9ኛው ቡድን ጋር 8 አይደለ በቀጥታ የሚያልፉት፣ ከ9ኛው ቡድን ጋር ያለው የነጥብ ርቀትም በጣም ሰፊ ነው። ስለዚህ የቤት ስራውን በቶሎ እያጠናቀቀ ነው። ቶሎ የፕሪሚየር ሊግ ጨዋታዎች ላይ ፎከስ ማድረግ ይችላል። ስኳዱም ግን ሁለት ውድድሮችን ለመቋቋም የሚያስችል ስኳድ ነው እና ለባየርን ግን ኮምፓኒ ምናልባት ሲቢኤስ ላይ የተሹ እንደሆነ አኒታ የምትባል ሆስት አለቻቸው እና ፔተር ሽማይክል ሁለቱ ናቸው ስቴዲየም ውስጥ የነበሩ ሁለቱ አናሊስቶች። ላላያችሁ ሰዎች ዳይሬክተሩ ካላያችሁ ኮምፓኒ ሲወጣ በጣም ተናዶ ነበር፣ ተበሳጭቶ ነበር ይላሉ። የመጀመሪያው ሽንፈት ነው
እኔ ስለ ባየርን የምፈራው አንደኛ እንግዲህ ከፔዤ ጋር ተጫውተዋል። ፔዤ ሲዝን ኢንትረስቲንግ ሲዝን ነው። ትላንትና በጣም ተቸግረው ነበር። ስኮር ላይኑ አንዳንዴ ፍላተር ያደርጋል። ተቸግረው ነበር ትላንት። 3 ጎል ተቆጥሮባቸው ቀላል አይደለም። እሱም ግን በሁለት አጋጣሚዎች ደግሞ ተመርተው ነበር። 1-0 2-1 ተመርተው ነበር። ሁለት በጣም አስደናቂ የቪቺኛ ጎሎች ናቸው ወደ ጨዋታው የመለሷቸው። ግን እሱ ብቻ ሳይሆን በዓለም የክለቦች ዋንጫ ብዙ ርቀት ለሄዱ ቡድኖች ፕሪሲዝን የሚባላል ነው። ከቼልሲ የሚያነሰ ፕሪሲዝን የነበረው፣ ከሪያል ማድሪድ የሚያነሰ ፕሪሲዝን የነበረው። ምክንያቱም የአውሮፓ ሱፐር ካፕ በኦገስት መጀመሪያ ይደረግ ስለነበር ኦገስት 7 ወይ ኦገስት 10 ነበር የተደረገው። እስካሁን ድረስ በሁሉም ሲሊንደር ተሞልቶ አይደለም እየተጓዘ ያለው። ደግሞ የባሎንዶር አሸናፊው ደምቤል የለም። እንዲያውም ጃንቱ የሚባል ተጫዋች ነው ትናንትና 9 ቁጥር ሆኖ የጀመረው ፓሪስ ሳን ጀርመን በኩል እና እስካሁን ድረስ ወደዛ አይነት ብቃት አልተመለሰም። ስለዚህ ባየርን ፔዥን ቢያሸንፍም በወቅታዊ ፎርም የአውሮፓን ምርጡን ቡድን አይደለም ያሸንፈው። የአውሮፓ ምርጡ ቡድን ነው ቻምፒየንስ ሊግ በማሸነፉ፣ ግን በዚህ ሰዓት ባለ ፐርፎርማንስ ግን የአውሮፓ ምርጡ ቡድን ነበር ለማለት ያስቸግራል። ደግሞ ፔዥ ጨዋታውን ብዙ ሰዓት ዶሚኔት አድርጎ ነበር። የመጀመሪያ በጣም ከባድ ፈተናውን ግን በሀገር ውስጥ ዶርትሙንድንም ላይፕዚሽንም ፍራንክፉርትንም ሌሎቹንም ቡድኖች በሚገባ ተቋቁሟል። ግን የመጀመሪያው ፈተና ላይ ደንቀፍቀፍ ብሏል ቪንሰንት ኮምፓኒ ትናንትና በአርሰናል ጨዋታ ላይ ምንም አይደለም። ይሄ ሽንፈት በሩብ ፍጻሜ ከሚሆን በዚህኛው ገና በጊዜ ባለ ምዕራፍ ባየርንም ወደ ሁለተኛው ዙር የማለፍ እድሉ በጣም ሰፊ ስለሆነ ችግር ላይሆን ይችላል። ግን እሱ ዙሪያ ሊንገር የሚያደርግ አንድ ጥያቄ ግን አለ። ዝም ብሎ የሚሽከረከር የሚያንዣበብ ጥያቄ ግን አለ። የቻምፒየንስ ሊግ ሬከርዱ አምና ጥሩ አልነበረም እንደምታውቂው፣ እና የባየርን አሰልጣኝ ስትሆኚ ደግሞ ዋናው መለኪያ ቻምፒየንስ ሊግ ነው። ቡንደስሊጋ ኦልሞስት ጊቭን ነው። አሁን በስንት ነጥብ ነው? በጣም በሰፊ ርቀት መምራት ጀምረዋል። አሁን የሚከተላቸው ላይፕዚሽ እንኳን በመጀመሪያው ሳምንት በ6-0 ተሸንፎ ነው ውድድር ዘመኑን የጀመረው። እንዲያውም በቃ ዋንጫው አለቀ ያልኩት ያኔ ነው። በ6 ነጥብ ርቀት ይመራል ባየር። 33 የጎል ልዩነት አለው። አንድም ጨዋታ አልተሸነፈም። ከ11 ጨዋታ 10ን አሸንፏል። ጥያቄ የለውም ባየርን ሻምፒዮን የመሆኑ ነገር የተለየ ነገር ካልተፈጠረ በስተቀር ከሌቨርኩዘን በ8 ከዶርትሙንድ በ9 ነጥብ ርቀት ላይ ነው ያለው። ባየርን ሻምፒዮን ይሆናል። ይህንን የሚያሳንሱት አይመስለኝም። መጀመሪያ ፕራዮሪታችን ሁል ጊዜ ቡንደስሊጋ ማሸነፍ ነው እንደዚህ ምናምን ይላሉ። ግን ቻምፒየንስ ሊግ በጣም ወሳኝ ነው እና ቻምፒየንስ ሊግ ደግሞ ተመልካች ባለበት ጊዜ የኮቪድ ሲዝን ኤክስትራኦርዲነሪ ሲዝን ስለሆነ የጨዋታዎቹ መልክም ተቀይሮ ስለነበር በአንድ ኖክአውት ነበር ይደረግ የነበረው። እንደ መጠነኛ ቶርናመንት ነው በፖርቶ ጨዋታዎቹ የተደረጉት። ስለዚህ ደርሶ መልስ የድሮ የተለመደው ፎርማት ቀርቷል። ከዛ ክሬዲቱን መውሰድ አለብን ማለት ባይቻልም ግን ተመልካች ባለበት ታዳሚ በተገኘበት ለመጨረሻ ጊዜ ሻምፒዮን የሆኑት በለንደን በ2013 ነው። 2020 ኤክሰፕሽን ነው። ስቲል ቻምፒየንስ ሊግ ነው። ስቲል ትልቅ ድል ነው። ቡድኑ 6 ዋንጫ ነው በአንድ ዓመት ያሸነፈው የሃንዚ ፍሊክ ቡድን። ግን ካቪያቶች አሉት ማለት ነው እና ለኮምፓኒ በተለይ በትልልቅ ምሽቶች እንዲህ አይነት ውጤቶች ተጨማሪ ጥያቄዎች እንዲያስነሳ ሊያደርጉ ይችላሉ።